ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ስለ ጊዜ ሶፍትዌር የምንነጋገርበት ቪዲዮአችን ነው። በዛሬው ዕለት የምንነጋገረው ደግሞ እንዴት አድርገን የረሳነውን ፓስወርድ ከመግባታችን በፊት እንዴት አድርገን መለወጥ እንደምንችል የሚያሳየውን ቪዲዮ ነው። ይህ የጊዜ ዌብሳይት ነው። እዚህ ጋር እንደምታዩት ብዙ ኢንፎርሜሽን በውስጡ ይዟል። በአማርኛም በእንግሊዝኛም ቋንቋ የተዘጋጀ ነው። ገብታችሁ ልዩ ልዩ መረጃዎችን ማግኘት ትችላላችሁ። በፈለጋችሁት በአማርኛ ወይ በእንግሊዝኛ ቋንቋ በመግባት ኢንፎርሜሽኑን ማግኘት ትችላላችሁ። ጊዜ GZIIE.com። መልካም፣ ወደ ሶፍትዌራችን እንግባ። እንግዲህ የመጀመሪያው የጊዜ ሶፍትዌር መግቢያ ይህንን ይመስላል። የድርጅት መግቢያና የሰራተኛ መግቢያ የሚል ሁለት አማራጮች አሉት። ሎጊን ለማድረግ እንዴት አድርገን መሄድ እንዳለብን በሌላ ቪዲዮ የተሰራ ስላለ እሱን መመልከት ትችላላችሁ። ለዛሬው እንደ ሰራተኛ ወደ ውስጥ ለመግባት ስንፈልግ የመጠቀሚያ ስማችንን እናውቀዋለን፣ ነገር ግን የይለፍ ቃል ወይም ፓስወርዳችንን ግን አናውቀውም። ስለዚህ ለምሳሌ ቴስት ኤምፕሎይ በሚል አካውንት ለመግባት በምሞክርበት ሰዓት ፓስወርዴን አላውቀውም። የምችለውን ያህል ብገምትም ልገባ በምሞክርበት ጊዜ ኢረር ነው የሚሰጠኝ። ትኩረት ያስፈልገዋል። ልክ ያልሆነ ተጠቃሚ ስም ወይም የይለፍ ቃል አለና እሱን እንዲያስተካክሉ ትኩረት እንዲሰጡ ይነግሮታል። እሺ በማለት ወደ ኋላ ተመልሼ አሁን ረስቼዋለሁ፣ ስለዚህ ወደ ውስጥ ለመግባት አልችልም። ከዛ የይለፍ ቃል ረስተዋል የሚለውን እነካለሁኝ። ከዛ ወደዚህኛው ገጽ ይወስደኛል። እዚህ ገጽ ላይ እንደምታዩት የተጠቃሚ ስም ወይም ኢሜል ማስገባት ይኖርቦታል፣ የመግቢያ ፓስወርዱን ለመለወጥ ማለት ነው። ይህ ፓስወርድ በድርጅቶ የመለወጥ የሚችልና እርሶም መጀመሪያ ሲመዘገቡ የተሰጡት የፓስወርድ ማለት ነው። ስለዚህ ምንድን ነው ማደርገው? የዩዘር ኔምን የማውቀውን ዩዘር ኔም አስገባለሁ ማለት ነው። ያም ማለት ቴስት ኤምፕሎይ፣ የእርሶ ሊለይ ይችላል። የኔ አሁንም ለሙከራ ለዚህ ቪዲዮ የተዘጋጀ ቴስት ኤምፕሎይ የሚል ዩዘር አካውንት ነው። ከዛ በኋላ የመቀየሪያ ሊንኩ ይላክ የሚለውን ስነካው ቀጥታ ወደ ተመዘገብኩበት ከዚህ ኢሜል ዩዘር ኔም ምዝገባ ጋር የተያያዘ ወደ ራሱ ኢሜል አካውንት የሴኩሪቲ ኮድ ይላክሎታል ማለት ነው። ያንን ሴኩሪቲ ኮድ ይዘው በመምጣት እንዲሁም ደግሞ ሊንክ በመከተል ሂደቶችን እና ፓስወርዱን መለወጥ ይችላሉ። ለጊዜው የመቀየሪያውን ሊንክ ልንካ። እሺ፣ መለያው ካለ የይለፍ ቃል ማደሻ ሊንክ በተመዘገበው የኢሜል አድራሻ ላይ ቅርታ ተልኳል ይላል። ስለዚህ ወደ ኢሜል ልሂድና የመጣውን ኢንፎርሜሽን አምጥቼ ላሳያችሁ። እንግዲህ የመጣው ኢንፎርሜሽን ይሄ ነው። ስሜን ጠቅሷል፣ ፈቃደ ስላሴ። እንዲሁም ይህንን ሊንክ በመንካት ፓስወርዱን መለወጥ ይችላሉ የሚል ነው። ስለዚህ ይህንን ሊንክ ኮፒ ያደረገውና ለቪዲዮ እንዲመች እዚህ ጋር መጥቼ እከፍተዋለሁ ማለት ነው። እዚህ ገጽ ላይ ይህንን ፎርም ይከፍትላችኋል ማለት ነው በጀመራችሁት ቋንቋ። ነገር ግን በዚህ ቋንቋ ካልጀመራችሁት ግን በሌላ በእንግሊዝኛው ቋንቋ ይከፍትላችኋል። ከዛ በኋላ የሰራተኛ የይለፍ ቃል ቀይር ይላል። እዚህ ጋር የይለፍ ቃሉን 2 ጊዜ ማስገባት ይኖርባችኋል። እንደምታዩት ይህን የይለፍ ቃል አስገብተው እንትን ካላደረጉ፣ ይህንን በተን ካልነኩ ይሄ ፎርም አይሰራም ማለት ነው። ስለዚህ አዲስ የይለፍ ቃል ራሴ እንትን እላለሁኝ እፈጥራለሁኝ። ይሄም በጣም በቀላሉ ማስታወስ የማይቻል የይለፍ ቃል ማለት ነው። አሳያችኋለሁ ምን አይነት እንደሆነ። በትንሹ ከ8 ካራክተሮች በላይ ወይ ደግሞ ፊደሎች በላይ መሆን መቻል አለበት። እሱን በመፍጠር ወደ ውስጥ መግባት ይቻላል፣ የምዝገባውን ደህንነት ለመጠበቅ ማለት ነው። አሁን እኔ ለራሴ ክሬት አድርጌያለሁኝ፣ አሳያችኋለሁ ይህን ፓስወርድ፣ ምክንያቱም ስለምለውጠው ችግር የለውም። እዚህ ጋር እንደምታዩት እንደዚህ አይነት ፓስወርድ ነው ያስገባሁትኝ። ካፒታል ሌተር፣ ስሞል ሌተር፣ ስፔሻል ካራክተር፣ ቁጥር፣ እንደገና ስፔሻል ካራክተር እና ፊደሎችም የተቀላቀሉበት ያለ ነው። እንደዚህ አይነቱን ካስገቡ ቼክ ማርክ ሲሰጡት ጠንካራ
ፓስወርድ አስገብተዋል ማለት ነው። እዚህም ጋር መልሼ ራሱን አስገባለሁኝ። ይሄኛውም ተመሳሳይ ነው። ስለዚህ ከዚህ በኋላ ቼክ ማርክ ሰጥቶኛል። ነገር ግን ይህንን ለምሳሌ የተለያየ በማደርግበት ሰዓት ወይ ደግሞ ቀላል ባደርገው አያስገባኝም። ያዩታል። ሌላ አይነት ቢያንስ 8 ቁጥሮችን በትላልቅና ትናንሽ ፊደላት እየቀላቀሉ ለማስገባት አለበት ብሎ መመሪያ ይሰጦታል ማለት ነው። እንዲሁም ይህንንና እዚህ ጋር ያለውን ይህንን እንኳን ከ8 በላይ አድርጌው ባስቀምጠው እና አንድ ስፔሻል ካራክተር ባስገባለት አሁን ግሪን ሰጠኝ ማለት ነው። ነገር ግን ይህንን ተመሳሳይ ሳላደርገው ልገባ በሞክር ምንም እንኳን በሁለቱም በኩል አረንጓዴ ቼክ ማርክ ቢሰጠኝም ችግር ግን አለው። እዚህ ጋር የይለፍ ቃሎቹ አይገጥሙም ብሎ ምልክት ይሰጦታል። ስለዚህ ሁለቱም ተመሳሳይ መሆን መቻል አለባቸው ማለት ነው። ስለዚህ እኔ መጀመሪያ የፈጠርኩትን መልሼ አስገባዋለሁ እዚህም ጋር እዚህም ጋር። ስለዚህ እቺ የአይኗ ምልክት እንድዘጋለሁ። ሁለቱም ጋር አሁን አንድ አይነት ነው የገባው። ስለዚህ አዲሱን የይለፍ ቃል ያስቀምጡ የሚለውን እነካለሁ ማለት ነው። ስለዚህ የይለፍ ቃሉ በተሳካ ሁኔታ ተቀይሯል፣ አሁን መግባት ይችላሉ ይላል። ስለዚህ ወደ መግቢያው ይመለሱ የሚለውን ስነካ ተመልሰን እዚህ የመግቢያው ቦታ ላይ ነው የምንመጣው። እንግዲህ አዲሱን የመግቢያ ቃል ወይ ፓስወርዳችንን ይዘን ወደ ውስጥ ለመግባት እንሞክር። ከዛ በኋላ የሚሰጠንን የተለያዩ ስቴፖች እናያለን። ዩዘር ኔሜን አስገባለሁ። አዲሱን የቀየርኩትን ፓስወርድ አስገባለሁኝ። ከዛ በኋላ ይግቡ የሚለውን እነካለሁ። ይህንን በምነካበት ሰዓት ወደ ኢሜይሌ የ6 ኮድ ያለው ቱ ፋክተር አውተንቲኬሽን ማለት ነው ይላካል። ያንን ኮድ ካላገኙ መግባት አልችልም ማለት ነው። ስለዚህ ኢሜይሉን መልሰው ማየት ይኖርቦታል። ስለዚህ ይግቡ የሚለውን እነካለሁ። እሺ፣ ትኩረት ያስፈልገዋል። የማረጋገጫ ኮድ በተገኘው የኢሜይል አድራሻ ተልኳል ይላል። ስለዚህ ወደ ኢሜይሎት መሄድ ይኖርቦታል። እኔም ወደ ኢሜይል ልሄድና ያለውን ማረጋገጫ ኮድ ላምጣ። እንግዲህ የመጣው ማረጋገጫ ኮድ ይህንን ይመስላል። አሁን ከቅድሙ የተለየ ኮድ ነው የሰጠኝ እንደምታስተውሉት። ማለትም ቅድም ስል የሎጊን ቪዲዮ በምንሰራበት ሰዓት የተቀረጸው ለማለት ነው። ስለዚህ እዚህ ጋር ባታገኙት ግር እንዳይላችሁ። ስለዚህ እሺ የሚለውን ነካና እዚህ ጋር የማረጋገጫ ኮዱን ያስገቡ ይላል። ስለዚህ የኔ ማረጋገጫ ኮድ እንዳያችሁት 80128 ነው። ከዛ በኋላ አረጋግጠው እና ይቀጥሉ ይላል። እሱን ነካለሁኝ። ከዛ በኋላ ወደ ውስጥ ማስገባት አለበት ማለት ነው። መልካም፣ እንግዲህ እንደምታዩት አዲሱን የይለፍ ቃል ወይም ፓስወርድ በመጠቀም ወደ ውስጥ ለመግባት ችያለሁ። እንደምታዩት ጠቅላላ ኢንተርፌሱ በአማርኛ ነው። ምክንያቱም ለመግባት የሞከርነው በአማርኛ ቋንቋ ስለነበረ ያንኑ ይዞት ወደ ውስጥ ቋንቋውን ሳይለውጥ አስገብቶናል። ቋንቋውን ወደ እንግሊዝኛ መለወጥ ከፈለጋችሁ እዚህ ጋር ኢኤን የምትለዋን እንግሊሽ እሱን በሚነኩበት ሰዓት በፍጥነት ቋንቋን ይለውጠዋል። አሁን ሙሉ ለሙሉ በተሳካ ሁኔታ አዲስ ፓስወርዳችንን ለውጠን በአማርኛ ቋንቋ ሙሉ ለሙሉ ሂደቱን በማድረግ ወደዚህ ገጽ ላይ ደርሰናል ማለት ነው። በሌሎች ቪዲዮዎች ሌሎቹን ነገሮች የምናይበት ክፍለ ጊዜ ይኖራል። ለዛሬው በዚህ በቃናል። ስለዚህ ይህንን ገጻችሁን ሌላ ሰው እንዳይጠቀምበት ደህንነቱ በተጠበቀ መልኩ ዘግቶ ለመውጣት እዚህ ጋር የቁልፉን ምልክት ወይ ደግሞ እዚህ ከታች ጋር ይውጡ የሚለውን ቀዩን በተን በመንካት መውጣት ይኖርቦታል ማለት ነው። ስለዚህ እኔ ከላይ ያለችዋን ለዛሬ ልጠቀም። ስለዚህ አሁን በትክክል ዘግቼ ወጥቻለሁ። ከዚህ በኋላ ማንም ሰው ተመልሶ ወደ እኔ አካውንት ሊገባ አይችልም ማለት ነው። እዚህ ጋር መጥቼ ባየው ምንም ነገር የለም። እንደ አዲስ ሁሉ ነገሬን አስገብቼ ወደ ኢሜይል በሚላክ ኮድ ኮንፈርም ካላደረኩኝ በስተቀር ወደ ውስጥ መግባት አልችልም ማለት ነው። እንግዲህ ጠቅላላ የመግቢያ ቁልፍ ወይ ደግሞ ፓስወርድን ከውጭ ሆኖ ለመለወጥ የሚያስችለውን ሂደት ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ